ሄይ እንዴት ናችሁ ፋሚሊዎች? ለአዳዲስ ጀማሪ ዲዛይነሮች ዛሬ ክር አገባብ እንዴት እንደሆነ ነው ማሳያችሁ። ዘፈርስቷን ይሄኛውን እዚህ ውስጥ ካስገባን በኋላ ዘንመጣና እቺ ብረት ውስጥ እናስገባለን። እቺ ብረት በነገራችን ላይ ሁሉም ማሽን ላይ አትገኝም፣ ግን እሷ ከሌለች ማሽናችሁ ላይ ይሄ ቀጣይ። ከዛ ወርታችን እንወርዳለን። ዞሮ ዞሮ ቀጥታ ስቴፕ ባይ ስቴፕ አንደኛ ላይ የነበረው ቀዳዳ ከዛ ሁለተኛ ላይ በደረጃ ነው የሚወርደው ማለት ነው። ከዛች ቴንሽን ትባላለች። ቴንሽኗ ውስጥ ስታስገቡ በደንብ ሳባ አድርጋችሁ ውስጥ መግባቱን ማወቅ ካወቃችሁ በኋላ ነው ወደ ሌላኛው ፓርት የምትሄዱት ማለት ነው። ምክንያቱም ልብሳችሁን ስትሰፉ ቴንሽን ውስጥ በደንብ ካልገባ ከስር ክሮችን በጣም ይይዝብናል ማለት ነው። ትክክል አይሰፋልንም። ከስር ከላይ ሳይሆን ከስር ከላይ በስንስራት ይሰፋልናል። ከስር ደግሞ የሆነ የመዘምዘም ነገር ነው ያለው ውስጥ ላይ ማለት ነው። ከዛ በኋላ እንደምታዩት ስቴፕ ባይ ስቴፕ ቀጥታ ወርታች ትወርዳላችሁ ማለት ነው። ከዛ ወርታች ወርዳችሁ ሽቦ ነገር አለች እዚህ ጋር ሽቦ ውስጥ ታስገባታላችሁ ማለት ነው። ከዛ ከመርፌው ፓርት ወደ ላይ ያለችው ቀዳዳ ውስጥ እናስገባለን። የመጨረሻው የሚሆነው መርፌ ነው። መርፌ ስናስገባ ከግራ ወደ ቀኝ ነው መሆን ያለበት ማለት ነው። ከቀኝ ወደ ግራ ይሰፋላችሁ። ስለዚህ ከዚህ ጀምረን ቀጥታ ወደታች ስቴፕ ባይ ስቴፕ ክር ታስገባላችሁ ማለት ነው። ቻናሌን ሰብስክራይብ